አባት ሂሳብ አምጣልኝ። ሂሳብ ተከፍሏል። ማን የከፈለው? እሱ ነው። አንተ ማን ከፈልልኝ አለ? እንዴት ነሽ? ምን አገባ? ኑሮውን አትኖርም? እቺን ከፈልኩ ብለህ ለማውራት ነው አይደል? እኔ የተሻለ ሰው አግኝቻለሁ። ትቻለሁ። ተወኝ። በየካፌው የዘርኩ ሴት ከምትቀብስ ስራውን አትሰራም? ምን እንዳናደደሽ አልገባኝም። መለያየታችን እኮ ጠላት አያደርገንም። አስተናጋጅ በጣም የሚገርም ውሳኔ ነገር ምን አደረገ? አይኔ ይቻላል ነው ምን ለማለት እንደፈለገች ታርገት ነው እንጂ ብላት ይወልጂ ያደረገ ነገር አሜዚንግ ነው። እሷ ግን ምን ትቀራለች? ያው አንዳንዴ ብር ሲኖርና ሀብት ሲኖር የምታደርገው ጫና ነው እያሳየች ያለችው ሴትዮዋ። ብቻ ያው ቬሪ አሜዚንግ በጣም ከባድ ነው። ኧረ የኔ በጎ ሰው ልቅምቃሚ ገንዘብህን መውሰድ እንዴት ነው? እግዚአብሔር ይመስገን አላገባው። አንቺ ግን ቆይ ግን ወዴት እየሄድን ነው? ምን ማለት ነው? ይሄ ነንሴንስ የሆነ ነገር ለምንድን ነው የምትወው? ትዳርስ እንዴት ነው እንዳታል? አይ እግዚአብሔር ይመስገን አላገባሁም። እንዴት ነው አለማግባትን የሚያበረታቱት?